መሃል ከተማ ላይ የሰፈሩ መነኮሳት ወደ ገዳም ይግቡ እያልን እየጮሁን ባለንበት ሰዓት አሁን የከተማ መነኮሳት በጣም ችግር እየፈጠሩ ነው ያለው። ከታላቁ ገዳማችን ከዋልባ እየሰማን ያለው ነገር ምንድነው? እሸቱን ይዘው ትሞታል። እሷ ማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት ጭራሽ እስከ መገዳደል ድረስ 800 መነኮሳትን በየሜዳው የበተናችሁት የት እንደገቡ እስካሁን የማይታወቁ ይኑሩ ይሙቱ እስካሁን ድረስ ጉዳዩን በጣም ቀለል አድርጌ አይቸው ነበር። ነገር ግን ከምናስበው በላይ ተወሳሰበና አደገኛ የሆነ ጉዳዩ ዘረኝነትና የጥቅማ ጥቅም ስለሆነ አልገብቶ ሃይሚል ከሌለ ጉዳዩ በቀላል የሚፈታ አይደለም። ሰው ተገደለ እስከማለት የተደረሰ እሸቱ መለሰም በስውራን ቅዱሳን ተወግዟል። በአብ በወልድ በመንፈስ ቅዱስም የተረገመው የተወገዘውን እያለው ነው። እሸቱ እኮ አሁን ተወግዞ ነው ሄደው ማንኛ አይደለም ያወገዝ ነው። ሌሎች ስውራን ቅዱሳን አባቶች አውግዘው 2 ሰዓት ከ19 ደቂቃ ከ21 ሰከንድ የሚያህል ቪዲዮ ነው እንግዲህ እግረኛው ሚዲያ ላይ የተለቀቀውና ብዙዎችን ኮሜንት ሳይ ኦርቶዶክሳውያን ምዕመናን አረ ምንድነው ተወሳሰበብን አልገባንም ምንድነው በማለት እየጠየቁ ይገኛል። እና ዛሬ አጠር አድርገው ዋና ዋና ነጥቦችን እናነሳለን። አባታችን አባ ገብረ ኪዳንም መጠቅለያ ጥሩ የሆነ ሐሳብ አንስተዋል። እነሱን ቪዲዮ እንመለከታለን። ቪዲዮ ላይክ ያደርጋችሁ ሰብስክራይብ ያደርጋችሁ ጀምሩ። እስቲ አሁን በጣም አስቂኝ በሆነ ቪዲዮ እንጀምር። እስቲ ወደ ኦርቶዶክሳውያን እንዴት አመሻችሁ? አሁን ከመሸ በጣም የሚያስቅ ነገር አይቼ ተመልከቱ። ወደ ገነት የሚያስገባ ቪዛ እየመቱላቸው ተመልከቱ። የፔንቴ ጉዳ አልከም ይሰው እኮ በቃ አብዷል እኮ። አሁን ይሄ እንደዚህ አይምሮ አላቸው ብላችሁ ታምናላችሁ? እነዚህ እኮ አይምሮ የላቸውም። በቃ ምን አይነት የሰውየው አየር ነው እሱ። በቃ ኦልሬዲ ቢዝነስ ውስጥ ነው። ቪዛ የገነት መግቢያ ቪዛ ይመታላችሁ ይላል፣ እየመታላቸው ነው። አዳራሽ ላይ ያለው ሰው ደግሞ ብድግ እያለ በተራ ደግሞ ቪዛ እያስመታ ነው ገነት ሊገባ ማለት ነው። በሞት ሲለይ ይሄው መግቢያ ፓስ ተሰጥቶኛል ይል ዳግም ትንሣኤ ክርስቶስ ፊት ሲቀርብ ይኸው ፓስተር የሰጠኝ መግቢያ ብሎ ሊገግም ማለት ነው። ኧረ እባካችሁ እናንተ ሰዎች ልብ ግዙ። ኧረ ተው በየአዳራሽ ያላችሁ ሰዎች ልብ ግዙ። ኧረ በጣም ያሳፍራል። ደግሞ ይበልጥ የሚያሳፍረው ወጣቶች ናቸው። አይታችኋል ቪዲዮውን። አብዛኞቹ ወጣቶች ናቸው። ምን ነካችሁ ወንድም እህቶቼ? በዚህ በሰለጠነ ዘመን ስልክ ኤቭሪቲንግ በስልካችሁ ማየት ማረጋገጥ በሚችሉበት ዘመን በዚህ በሰለጠነ ዘመን ምን ነካችሁ? በስመ አብ ወልድ። እንደውም ትላልቅ ሰዎች እንደውም ያው ቴክኖሎጂን ማያውቁ ጊዜውን ማያውቁ ተሸወሩ ቢባል ችግር የለውም። ወጣቶች እግዚአብሔር ማስተዋሉን ይስጣችሁ። ብቻ መነኮሳት ከከተማ ይወጡልን ወደ ገዳም ይግቡልን በሚለው ጉዳይ ሰሞኑን የከተማ መነኮሳት በጣም ችግር እየፈጠሩ ነው ያሉት። እኛ ለአገልግሎት የመጣነው ለተልእኮ ነው። መነኮሴ አዲስ አበባ መኖር አለበት፣ ከተማ ውስጥ ነው ፈተና ማለፍ አለበት እያሉ እያወሩ ነው። እንደምታዩት እንግዲህ በጾም በጸሎት ደክሞ ፊታቸው አይታችኋል ምን እንደሚያካክሉ። በጣም እኮ ተመናመኑ፣ በጣም ደክመዋል። አሁን የነዚህ በረከታቸው ይደርብን ነው ይለፍን ነው የሚባለው በእግዚአብሔር። ደግሞ አትንኩን እንደፈለግ ይደራሉ ይላሉ። በነገራችን ላይ እነዚህ መነኮሳት ማለት ነው ሚስት ያላቸው አሉ። ሚስት ያላቸው ምናምን በድብቅ ማለት ነው ምን እንደሚያካክሉ ተመልከቱ። የፍየል ቁርጥ እየበላ ከተማ ውስጥ ውስኪ እየጠጣ መነኩሴ ነኝ ትላለህ። እኛ እኮ በጣም ብዙ አጀንዳ ኖሮብን ነው እንጂ እናንተ እንዳልሆናችሁ በደንብ እናውቃለን። ወደ ገዳም በክብር የምትገቡ ከሆነ ግቡ፣ ማትገቡ ከሆነ ደግሞ ወይ አግቡና እንደ አባቶች እንደ ካህናት ከዛ ኑሩ። የግድ ካህን ለመሆን መነኩሴ መሆን አይጠበቅባችሁ። በእንደዛ መልኩ ብንር ነው የሚሻለው። እኛ ብዙ አጀንዳ አለብን። ስለዚህ አጀንዳ አትፍጠሩብን። የቤተ ክርስቲያናችን ትልቁ ፈተና ደግሞ እናንተ ናችሁ። ይህን ጉዳይ በጣም ሰሞኑን እያስተጋባን እንገኛለን ውድ ቤተሰቦቼ። እና ከተማ ውስጥ በጣም በቃ ምዕመናንም እየተሰናከሉ ነው። ለብዙ ሰዎችን ፈተና እየሆኑ ነው እነዚህ መነኮሳትን ገዳም ይግቡ በሚለው እስቲ ድምጻችን እያሰማን ነው። እንግዲህ አቅማችን እስከፈቀደ ድረስ እንጮሃለን። ያው የቤተክርስቲያን ትክክለኛ አስተምሮ ለመናገር እንሞክራለን። ሰሞኑን ሚዲያዎች ላይ ከወደ ዋልባ እየሰማናቸው እያየናቸው ያሉ ነገሮች ብዙዎቻችንን ማርያምን እንደሆናቸው እኔ በጣም ነው የደነገጥኩት። አሁን እየሆኑ ያሉ ነገሮችን ስሰማ ማለት ነው ለምን እንደሆነ ወደ ኋላ ነግራቸዋለሁና ብዙዎቻችን አስደንግጧል። እና ትንሽ ጉዳይ ወደ ኋላ አድርጌ ላሳያችሁ አላርገው እንዴት እንደተጀመረ ጉዳዩ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን
ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና ወይም የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ቻናሌን ወደ ኋላ ሄዳችሁ ማየት ትችላላችሁ። በዚህ ጉዳይ አንድም ቪዲዮ አልሰራውም። ምክንያቱም በቃ ጉዳዩ ይሄን ያህል ሚዲያ ላይ መጦዝ አለበት ብዬ አላመንኩም እና ይሄን ቪዲዮ ካየው ባላ ዝም ብዬ ያለው እሸቱ ደግሞ ቶሎ ብሎ ይቅርታ ወጥቶ ጠየቀ። በቃ ነገሩ በዛው ያለቀ መሰለኝ እና ደስ ብሎኝ ምንም እኔ ቪዲዮም አልሰራውም። የተተወ ጉዳይ ነበር። በቃ እሸቱ ታውቃላችሁ ታሪኩን አይደል? እሸቱ እዛ ቦታ ላይ ያው የውሃ ፕሮጀክት እንትን ለማሰራት ገቢ ለማሰባሰብ ሄደና ያው ቀጥታ ብር ስጡ ከማለት በድራማ መልክ ምናምን ልስራ ብዬ ነው ያሰብኩት። እሱ እንዳለው ማለት ነው ብዬ አስቤ እንደዛ ቪዲዮ ምናምን ሰራ፣ ዩቲዩብ ላይ ለቀቀ። እኒ መነኮሳት ደግሞ እግረኛው ሚዲያ ላይ መጥተው እሸቱ የሰራው ልክ አይደለም አሉ። እሸቱ ይቅርታ ጠየቀ። በቃ ነገሩ እዛ ጋር ያለቀ መስሎኝ ነበር ጉድ ቤተሰቦቼ። ነገር ግን ከዛም የበለጠ ነገር ነው ለካ። ከዛም እሸቱ ለነዚህ አባቶች ይህንን ቪዲዮ ሰራ። ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተ ክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። ለእያንዳንዱ ነገር የሼም ቪዲዮ አይታችኋል ብዬ አስባለሁ። ለእያንዳንዱ ነገር እንዲህ ይቅርታ እያለ ቪዲዮ ሰርቶ ይቅርታ ጠይቋል እና በቃ ነገሩ የሁላችንም የተቋጨ መሰለን። እግረኛው ሚዲያ ላይ እንግዲህ ከትላንት ወዲያ ያየነው ቪዲዮ ደግሞ ነገሩን ድጋሚ ያስመስቶታል። ውድ ቤተሰቦች እንመልከት። አደራ ልጄ በዋልባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንትንም እንደ ምሳሌ አንስተን አናግረናል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብለን እንሄደው። እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው፣ ራሱን የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው። ነገ ያልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባቶች በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅድ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን
እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ የቤተክርስቲያኒቷ ልጅ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተ ክርስቲያን የሚተጉላት የሚለፉላት ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። በጣም እኔ ስሰማው ደንግጫለሁ ያልኩትን ነገር ልንገራችሁ። እኔ ከአባቶች ይሄንን አልጠበቅኩም። በተለይ ከዋልድባ ገዳም አባቶች በእውነት ከበድ ያሉ ቃላትንም ነው የተጠቀሙት። የባይታዊ የመኖክሴ ቋርፍ እየበላ እድሜውን ዘመኑ ሙሉ ከኖረ አባት እንዲህ አይነት ቃላትን አልጠብቅም። መብራንን ነው የምላችሁ። እኔ አይምሮ ላይ ያለው የዋልድባ ምስል ሌላ ነው። በቃ እግዚአብሔርን የተለያዩ ገዳማት ላይ ከተማ ላይ የምናያቸው በጣም ልክ ያሉ ነገሮች አሉ። በቃ ስርዓተ ቤተክርስቲያን በብዙ ነገር ስርዓተ ቤተክርስቲያን ስርዓተ ምንኩስና በብዙ ነገር ሲፋለስ አለውና በቃ እውነተኞች አባቶች አሉን። እግዚአብሔር ይመስገን። እስመ ቅዱሳን ይተወለዱ ባቲ እስከ ዕለተ ምጽአት የሚል ለኢትዮጵያ ቃል የተገባ ቃል አለ። ኢትዮጵያ ላይ ቅዱሳን እስከ ዕለተ ምጽአት ድረስ ይወለዳሉ የሚልና ያንን ስሰማ ሁሌ የዋልድባ አባቶችን ነው ማስበውና ለኔ በጣም ትልቅ ቦታ ነው ያላቸው። አሁንም ትልቅ ቦታ ነው ያላቸው። ግን አልጠበቁም ማርያምን። ብዙዎችም ምንድነው ይሄ ሲሉ ሰምቻለሁ፣ ምእመናን እንደኔ ማለት ነው። እና ትንሽ ከባድ ነበር ይሄም ቃል ከአባቶች ስሰማ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀይ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀቅከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ። ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልድባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባው። ዋልድባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልድባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልድባ የራሱ ዳር ደንበር እንዳለው፣ የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው፣ ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልድባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልድባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅክ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርድ የዋልድባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና ባንተ መካከል
በእውነት ይፍረድ። አሜን። ኧረ ከባድ ቃል ነው። በስመ አብ ወልድ ከባድ ቃል ነው። አሜን አሉ ሁሉም ደግሞ ከባድ ቃል ነው እግዚአብሔርን እና እኔ ምን ልበል እውነት ልጆቻችንን ገፍተን አውጥተን መናፍቅ እንዳናረጋቸው በቃ ያንን ነው ምለው። በእውነት በጣም ኢዚ ቀላል የሆነ ነገር እሸቱም ያው ይቅርታ ጠይቋል። ቢጠይቅም አይ አረካንም ቢሉ ጠርተው ብለው አናግረው ሞር ያለው ነገር ቢያስረዱ ጥሩ ነበር። እንዲህ ውግዘትና በጣም የተለያዩ ቃላትን እየተጠቀሙ ከአባቶች አልጠብቅም በእውነት እኔ ምንም ምለው ነገር የለም። እስቲ ወንድሞች ምን አሉ? እስቲ ምን ትላላችሁ እናንተ ውድ ቤተሰቦች? እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ይሄን ነገር እንደቀላል አይተነው ከሆነ እጅግ በጣም ከባድ ነገር ነው። ቀላል ነገር አይደለም። ለምን ካላችሁ በዋልድባ ገዳም ውስጥ የተለያዩ ማህበራት አሉ የመሳሰሉት ነገር እና ለምሳሌ አብረንታንት ገዳም ሁለት ማህበራት አሉ። ሁለቱ ማህበራት መካከል በጣም ትልቅ ችግር አለ። ዘረኝነት አለበት፣ ጥቅም አለበት። ሐሳቡን ሰምታችሁት ከሆነ ሙሉ ሰምቻለሁ፣ ሁለቱንም ሶስተኛውንም ጭምር ማለት ነውና ብዙ ችግር አለ። አሁን ደግሞ የሴቶች ማህበር የሴቶች ገዳም የሚል ተጨመረበት። ከዛ ደግሞ እሸቱ የሚል ደግሞ ተጨመረበትና እሸቱ ያጠፋቸው ነገሮች አሉ እዛ ሄዶ ያደረጋቸው። ቀድሜ ጽፌ ነበር ፌስቡክ ላይ በዚህ ጉዳይ ባያደርግ ብዬ ማስበውን ልክ ነው ጥሩ አደረገ ያልኩትንም ለመርዳት መሞከሩ ጥሩ ነው። የሰራቸው ግን ለቪዲዮ ማሳመሪያ ተብሎ ገዳም ውስጥ መራሯጥ መሳሰሉት ልክ አይደሉም። ቢሆንም ግን በዚህ ልክ ደግሞ ምንም እንዳልሰራ ደግሞ እዚህ ልክ ላይ ኩግዘት የሚመስል ቃላት እየተጠቀሙ ነገ እንደዚህ መጣባል አይነት ነገር ሲነገርም ደግሞ ብዙ ደስ አይልም። እንደው ቀርቦ መነጋገሩ ቢቀድም የሚል ነገር አለ። ሚዲያ ያዘው ነገር በቃ ጥሩ አይደለም። ኮዲ በሚመጡ ቃላቶች ነገሮች ስለሚከሩ ሚዲያው ከመሃል ወጥቶ አባቶች ጉዳዩን ቢፈቱት ብዬ አስባለሁኝ። አባቶች ለምን ቶሎ መፍትሄ እንደማይሰጡት አላቅም። ዩቲዩብም ላይ በተለይ አብረንታንት ገዳም ላይ የተሰማኝን ለመናገር ሞክሬያለሁ። እዛም ላይ ያልኩት አባቶች መፍትሄ ስጡት ነው። ጉዳዩ የዘረኝነትና የጥቅማ ስለሆነ መሃል ገብቶ ሃይ ሚል ከሌለ ጉዳዩ በቀላል የሚፈታ አይደለም። ሰው ተገደለ እስከማለት የተደረሰበት ጉዳይ ነው። ስለዚህ አሁንም አባቶች ባካችሁ አስቸኳይ ምላሽ መስጠት ልመዱ። ቶሎ ግቡና አስቆሙት። ሚዲያ አያራግበው ይሄን ነገር። እግረኛው ሚዲያም እንደው ከቻልክ ይሄን እንደ ኮንተንት ባታደርገውና ከመሃል ለቤተክርስቲያን አስተዳደር ትተብቶጣ ብዬ አስባለሁኝ። ይሄን ጉዳይ የገንዘብና የዘረኝነት ምናምን ጉዳይም አለበት። እንግዲህ ገንዘብ ዘረኝነት ያልገባበት ቦታ ግን የት ነው? እውነት እኛ እዚህ ከተማ ውስጥ ያለብን ችግር አላንስ ብሎ አሁን ደግሞ ይሄ ሁሉ ጣጣና ችግር አቤት እግዚኦ! ምን አይነት ዘመን ነው ግን እውነት ምን አይነት ዘመን ነው? ማርያምን ምን አይነት ዘመን ነው? ዋልድባ እንዲህ ሆነች። ታዲያ ምን ተስፋ አለን? ውድ ቤተሰቦቼ ምን ተስፋ አለን? መብርሃንን ብቻ በጣም ብዙ ሴራ አለ ለካ ሲባሉ ነበር። በዘር በገንዘብ በጥቅም የዘመኑ መጨረሻ ደርሷል። ሰይጣን በጣም ተስፋ ያደረግንባቸው በጣም እንወዳቸው በጸሎታቸው ይጠቅሙናል ብለን ትልቅ እምነት ያሳደርንባቸው አባቶች መሃል ውስጥ ገብቷል። ሰይጣን አባቶቻችን መሃል ውስጥ ገብቷል። ይለያየን የሚሞክር ሰይጣን አፉን እንደ አንበሳ ከፍቶ በከተማም በገዳምም በደብርም እንዲህ ብሎ አፉን ከፍቶ ነው ያለው። በጣም መጠንቀቅ በጣም ትልቅ ትኩረት መስጠት አለብን ለቤተክርስቲያናችን በተለይ በዚህ ዘመን ያንን ነው ምለው። እኔ አባቶች መሃል ሰይጣን ገብቷል እና ይሄንም እስቲ ሰይጣን ገብቷል የሚያስብሉ አንዱ ትልቁ ነገር ይሄን ቪዲዮ እዚህ አይነት ነገር የማደናገር ልታደናገር የመጣች ስለሆነች እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ ይጣል ገና በምህላ ልንጠይቅ መየታችን ስላድነው አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው? አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ
እና ይሄንን ቢያደርግ መልካም ነው የምለው። የሴቶች ገዳም የዋልድባ እንዳልሻ ገዳም የሴቶች ተብሎ ከገዳሙ ዋልድባ ሚለው ቀድሞ ቀጥሎ የሴቶች ሚለው መጥቶ በሴት ገዳም ዋልድባ መታወቁ አሁን የዋልድባን ታሪክ ቀብሮታል እያሉ በምሬት የሴት በመባሉ ነው። ይሄም የምር ግን የሴት ገዳም ብሎ ስም መጥቀስና የሴት ገዳም ብሎ ዋልድባን ማንሳት ለገዳሙ ምን ማለት ነው? የምን ያህል ነው የሚጠቀሰው? በሃይማኖት ሕጸጽ ነው? ለገዳሙ ምን ተብሎ ነው መገለጽ የሚችለው? እንደው በዓለም ቋንቋ የሚያስረዱን ካለ ብዬ። በጣም ጥሩ። ምንድነው አሁን ዋልድባ የሴት ገዳም ሲባል ሕግ ነው የሚጣሰው። ለዚያውም ይሄ ባይን የምናየው ዓለማዊ ሰው የጻፈው ሕግ አይደለም የሚጣሰው። አበው ስውራን አባቶች ቅዱሳን በመንፈስ ቅዱስ ተቃኝተው እግዚአብሔር በገለጸላቸው ምስጢር የጻፉት ሕግ ነው የሚደመሰሰው። የሕግ ነው እየተጣሰ ያለው። አሁን እንዲህ ምሬት የሚያናግረው ማህበሩ እንዲህ በጣም በቁጭት የሚናገርበት ምክንያቱ ምንድነው? ስርዓት የተሰራው ዋልድባ ስርዓት የተሰራው በመንፈስ ቅዱስ ነው። ምንድነው የሚለው ሕጋችን ሕገ እግዚአብሔር ይሁን፣ ከዚህ የተላለፈ በአብ በወልድ በመንፈስ ቅዱስ ስም የተረገመው የተወገዘውን እያለው ነው የሚሄድ። እሸቱ እኮ አሁን ተወግዞ ነው ሄደው። ማንኛ አይደለም ያወገዝ ነው። ሌሎች ስውራን ቅዱሳን አባቶች አውግዘውታል። ሕጉን የሰሩት አሉት። እሷ ላያቸውም እነሱ ያዩታል። እዛ ጫካ ውስጥ ሲሯሯጥ አዝነዋል እኮ እነሱ። ያ ውግዘት እሱን ይዘዋል። ሀብቱን ይዛል ውግዘቱ። እና ምንድነው አሁን በጣም ምሬትና በምሬት የሚባለው ነገር ይሄ በሽታ ነው። ዘመናዊ በሽታ፣ አዲስ የመጣ በሽታ መርዝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ይቅርታ አድርጉልኝና በእናታችሁ እንዲህ መኖክሴ አይደሉም ባካችሁ። በስመ አብ ወልድ ከሕግ ከምናምን እኮ ፍቅር ይበልጣል እኮ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 8 ላይ ስለ ፍቅር ያለውን በእናታችሁ ላስታውሳችሁ። ታውቁታላችሁ ይሄን ቃል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። በሰዎችና በመላእክት ልሳን ብናገር፣ እሺ ትንቢትም ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድህነቴንም ሁሉ ለድሆች ብመግብ ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ሰማዕት ብሆን ፍቅር ግን ከሌለኝ ምንም አይጠቅመኝም። ምን አይነት ትልቅ ቃል ነው! በጣም ደስ የሚለኝ የፍቅር አገላለጽ ነው። መጽሐፍ ቅዱስ ላይ ያለ የፍቅር አገላለጽ ነው። ቅዱስ ጳውሎስ ፍቅሩ ወረዴት በረከቱ ይብዛልን እና አባቶቼ በእውነት ሕግ ስትሉ ሰምቻለሁና ፍቅር ይበልጣል እኮ አባቶቼ። እኔ እናንተን ለመምከር ለመናገር ለእናንተ ወንጌልን ለመጥቀስ ማንም ነኝ። ነገር ግን ያው የተጻፈው ለሁላችንም ስለሆነ እንጠቅሰዋለን። የምንመራበትም ትልቁ እዛ ከመጽሐፍ መነኮሳትም ከሌሎችም አዋልድ መጽሐፍትም ትልቁ የመጽሐፍት ሁሉ አውራ መጽሐፍ ቅዱስ ስለሆነ እንጠቅሰዋለን እና መጽሐፍ ቅዱስ እንዲህ እያለ ምንድነው እናንተ ሕግ ብላችሁ ይህን ያህል ልጁን በቃ ሀብትም ያጣል፣ ቅዱሳንም አውግዘውታል፣ ይሞታል ምናምን ምንድነው? በዚህ ያህል ፍቅር አይበልጥም ወይ አባቶቻችን? ብዙ ምእመናን አሁን እንደናንተ ሁላችንም ለናንተ ያለን እይታ ተለውጧል። እግዚአብሔር ይሄን ቪዲዮ ካየን በኋላ ምንድነው በዚህ ያህል እንዲም ያባላችሁ ነገር እርስ በርሳችሁ ነው ምንድነው በዚህ ያህል የምትበላሉት? ይሄ ጉዳይ እንደቀላል አሁንም ቅድም እንዳልኳችሁ እንደቀላል የሚታይ አይደለምና ቅዱስ ሲኖዶስም በአስቸኳይ በእውነት ጳጳሳት አባቶችም በዚህ ጉዳይ ገብተው የሆነ ነገር ማድረግ አለባቸው። መብራንን በስመ አብ ወልድ አረ ከባድ ነው። እስቲ ብቻ አንዳንድ የተፈጠሩ አስገራሚ ነገሮችን እስቲ እንመልከት። ለነዚህ አባቶች ጥያቄ አቅርቤ ነበር፣ እስካሁን ግን መልስ የለም። የተጎዱትም አዲስ አበባ ድረስ መጥተው ተናግረዋል። የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? የገዳሙን ሕግና ደንቡን የጣሰ እናንተ ናችሁ ወይስ ዶንኪቲዩ? በገዳሙ የሚኖሩትን ምስኪን መናኛ አባቶችን ደብድባችሁ ያባረራችሁት እናንተ? የመነኮሳቱን መኖሪያ ያፈረሳችሁና ያቃጠላችሁ እናንተ? ተው እንጂ ብዙ እናውቃለን እኮ አንናገርም ብለን ነው እንጂ። 800 መነኮሳትን በየሜዳው የበተናችሁት የት እንደገቡ እስካሁን የማይታወቁ ይኑሩ ይሙቱ እስካሁን ድረስ ድምጻቸው የጠፋ ያለበት መጀመሪያ የገዳሙንና የመነኮሳትን ክብር ያዋረዳችሁትና ዝቅ ያደረጋችሁት እናንተው ናችሁ። አስፈላጊ ከሆነ እንዳለ ያደረጋችሁትን ቀኑን እየጠቀስኩኝ ይመጣሉ። በደብረ አባይ፣ በአዴ አባት፣ በሽረንዳ ስላሴ ተሰደው የነበሩት ገዳማውያንን እንዴት ረሳችሁ? መነኩሴ ክላሽ ይዞ ዱላ ይዞ መነኮሳትን እየደበደበ ሲያባረር ያየነው
እናንተ ጋር ነው። እናንተ ያበላሻችሁትና የጣሳችሁትን የገዳሙን ሕግ ማን መጥቶ እንዲያስተካክለው ነው? እናንተ መነኮሳትን ደብድባችሁ ስታባርሩ፣ መኖሪያ በዓታቸውን ስታፈርሱና ስታቃጥሉ ጽድቅ፣ ሌላው ሲናገር ኃጢአት የሚሆንበት ምንም ምክንያት የለም። መጀመሪያ ያጠፋችሁት እናንተ ናችሁ። በጣም ብዙ የምናውቀው ነገር አለ፣ እንድንናገር አትገፋፉን። ሰው የሚያግዘው ብዙ ነው በእውነቱ። ምክንያቱም የዋልባ ስርዓት ነው አሁን ሳይናወጽ እስካሁን ያለው ስርዓቱ አልተነካካም፣ አልተበረዘም እንዳለው ከአባቶች እንደተቀበልነው ስርዓታው የዋልድባ ስርዓት ከአባቶቻችን እንደተቀበልነው እስካሁን ድረስ አለ ብለው እነዚህ አባቶች እየተናገሩ ነው። እኔ በጣም ነው የተገረምኩት። እኛ የምናውቀው ዋልድባ ገዳም ያ ቅዱስ ገዳም፣ የበቁ አባቶች የሚገኙበት ገዳም፣ ውሎና ዳራቸው ከእግዚአብሔር ጋር የሚነጋገሩ አባቶች ያሉበት፣ ጳጳሳት የሚወጡበት፣ ሁሉም ኦርቶዶክሳዊ ከዋልድባ ገዳምና ከአባቶች በረከትን ለማግኘት የምንጓጓለት ሁሌም የምንናፍቀው ገዳም ነው። ለዛም ነበር እኮ ዋልድባ ገዳም ያላችሁ አደራ ሳልሞት ሊያችሁ እያልን የዘመር ነው። እነዚህን ፎቶዎች ተመልከቱልኝ። ማን ነበር ያፈረሳቸው? ማንስ ነው ያቃጠላቸው? እንደምትመልሱልኝ ተስፋ አደርጋለሁ። እሺ እነዚህን አባቶችስ ማን ነበረ ከገዳማቸው ያባረራቸው? በምን ጥፋታቸው ነበር የተደበደቡት፣ የተባረሩት፣ የተፈናቀሉት? ስታባሯቸው ምን እያላችሁ ነበረ? እነዚህን ጥያቄዎች ለእናንተም እየጠየኳችሁ ነው። መልሱልን። ዋልድባ ገዳም የምንሳሳለት ገዳማችን ነው። በዋልድባ ገዳም ምንም አይነት ድርድር አናውቅም። አለን የምንለው ገዳማችን ነው። ልክ እንደ አይን ብሌናችን የምንሳሳለት ቅዱስ ገዳማችን ነው። እነዚህን ቪዲዮዎች መስራት ከጀመርኩበት ጊዜ አንስቶ በአንድም በሌላም መልኩ እጃችሁ ያለበት ሰዎች እየመጣችሁ እረፍ እያላችሁኝ ነው። ለምንድን ነው ስለ እነዚህ አባቶች እንዲነሳም አትፈልጉት? እኔ ምንም አይነት ተልእኮ የለኝም። የአባቶቼ መሳደድ፣ መገፋትና መገደል ግን ያሳስበኛል። የዋልድባ ቅዱስ ገዳም ክብር ያሳስበኛል። ስለዚህ ዝም አልልም። ገና መናገር ጀመርኩኝ እንጂ አልጨረስኩም። ብዙ የማሳውቃችሁ ነገር አለኝ። አረ ከባድ ነው፣ በእውነት በስመ አብ ወልድ። ምን ስመው ነገር ሁሉ እንዴት ይዘገንናል በእናታችሁ። ተስፋ ቆርጠን እስቲ የት እንሂድ? አሁን ለምን ተስፋ ታስቆርጡን አላችሁ? እግዚአብሔርን እኛ በሃይማኖታችን መኖር እንፈልጋለን። ሰማያዊቷን ዘላለማዊቷን ርስታችንን ማጣት አንፈልግም። እናንተንም ማይሆን ነገር ተናግረን ኃጢአት ውስጥ መግባት አንፈልግም እና ለምን በግድ ታስገቡናላችሁ? በእውነት ጌታ ሆይ ድረስ። ይሄ ሁሉ እዛ የተፈጸመ ነገር ነው። በጣም ያሳዝናል። መብራን በጣም ያሳዝናል። እግዚአብሔር ይሁን። እስቲ አባ ገብረ ኪዳን ምን አሉ? እግዚአብሔር ይሁን። እውነት አባ ገብረ ኪዳን ምን አሉ? እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ። ዲያብሎስ የሚሰጠንን የቤት ስራ ሁሉ አውጥተን ጥለን መሰብሰብ። የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው። እማያገናኝ ሞት ስላለ፣ ሞት መጋረጃ ነው። ክረምት አያተያይም፣ ውሃ ይሞላል። በቃ ማዶ ለማዶ ሆኖ መክረም ነው እስከ መስከረም። አሁንም የማያተያየን ሞት ስለሚመጣ ወንድሞቻችን እህቶቻችን ጋር መፋቀር፣ ቤተ ክህነት እንደ ቤተ ክህነት እኔ አንተን ቢያረገኝ ይላል አንዳንድ ሰው ምክር ሲመክር፣ እኔ አንተን ቢያረገኝ እንዲህ ያረግ ነበር እንደሚባለው እኔ አሁን አንድ ሰው በቃ እኔ ያልሆንና ሌላ ሰው የሆነ ሰው እየመከረን አድርጋችሁ ቁጠሩ። አሁን ቅዱስ ጳውሎስ እየመከረ እንደሆነ እንደሚመክረን አስቡ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያረገኝ አሁን ተሰብስቤ አንድ ሆን ነበር ነው የሚለን ቅዱስ ጳውሎስ። ቢያንስ እንደው ኑረን መፋቀር እንኳን ቢያቅተን እየሞትን መታረቅ እንዴት ያቅተን? ሰው እየታረደ ሰው እየሞተ ዘብዛባ ሁላ ኮነን። እንደው በእውነቱ እንደው ዝብዝብ ያልን እንደው ምን እላችኋለሁ? ለምን መሰላችሁ ዘብዛባ ያልኩት? ትልልቅ የቤተ ክርስቲያን አጀንዳ እያለ ሰደብከኝ እንትን አልከኝ እንደው ምን ይሉታል? አሁን ይሄን ተከናንበብኝ አልበነበረ ሰው እየሞተ ማለት ሰው ሞተ፣ የክርስቶስ አካል ሞተ ብን ማን ይሰማል? አንዳንዳችንን እንደ ቀበሮ ነጥቆ ሲጨርሰን ይዘ ጊዜ ይገባናል። መሰብሰብ አለብን፣ አንድ መሆን አለብን። በእውነት አንድ መሆን አለብን። እግዚአብሔር ያስተካክለው። ሁሌም እንደምላችሁ የእግዚአብሔር ዝምታም ይገርመኛል። እኔ በግሌ ሁላችንም ያው
ኮሜንታችሁን ሳነብ ነበርና ድክም ነው ያለን በእውነት የቤተክርስቲያን መከራና ስቃይ ሁሉ ጊዜ መስማት በቃ ዛሬ ሌላ አጀንዳ ነገ ሌላ አጀንዳ እኔም ድክም ነው ያለኝ ማርያምንና ሁሉም ነገር ተፈቶ በእግዚአብሔር ቸርነት ተፈቶ ለማየት ያብቃን።